ጋይስ አሁን የሚያሳዝን ያስተዋልኩትን ነገር ላሳያችሁ። ወላችሁ አባቴ ትልቅ ሰው እየሆነ ነው፣ ሽበት እየወጣበት ነው። ትልቅ ሰው እየሆነ ነው። እኩዮቹን ባሳያችሁ ጋይስ፣ ግማሹ ቆርቦ ገዳም ገብቷል፣ ግማሹ ጡረታ ወጥቶ ቤቱ ተቀምጧል። አንተ ምን እሺ ነው ምን? አረ ሂድ ሾላ 05 ጋይስ እኩዮቹ አሳየን በሉኝ። እኔ አሳያችኋለሁ። ብሎግ እናደርጋለን። 05 ሰፈሩ ሄደን ብሎግ እናደርጋለን። አይ ሽማግሌ ቡና 1 ኪሎ ስንት እንደገባ ታውቂያለሽ? ምን አውቃለሁ የምትገዙት እናንተ? 15 ብር። ምን ነካቸው? ምን አውቄ ነኝ። አውቃው ነው። ሆነ ብለው ነው እነሱ። ሆነ ብለው ህዝብን አገርን ለመበደል ነው። አንተ አታውቅም። እንዴት እንደዚህ ይሸጣል? ከእንትን ጋራ ተገናኝቷል፣ ከሽፍታ ጋራ ሙት ከጠላት ጋራ ተገናኝተው ነው እንደዚህ የሚሸጡልን። አዋ ምን አባታቸውና ነው? ይሄ ሁሉ ምንድነው? ሀገሩ ኃላፊ መከታተል አለበት። ዝም ብሎ ታየ እሱም አለበት። እኔ እያለሁ የማንም ወሮ በላ እጁን አንተ ላይ አነሳ። እጁን አይደለም ያነሳብኝ ወንድሜ፣ ፊቴ ላይ ነው ገበጣ የተጫወተበት። እግሩን ቆርጠን በእጁን እንስጠው። እጁስ ለምን ይቀራል? እኔ እኮ ካራቴ የተማርኩት ወገኔን ለመጠበቅ ነው። ዝግ ናቅደም አሳይና ናቅደም እንዴ አንተ ይሄ ባለፈው 4ቱን ሰብሮ እስር ቤት የገባው አይደል እንዴ? አዎ ከኛ ጋር 6 ሊያደርገን ነው ማለት ነው። ወንድሜን ሲጨምር 7 ማለት ነው። እንደዛ ነው። በቃ እዛው 5 ያርጋቸው እንዴ። ሲጀመር እኔ ካራቴ ራስን መከላከል እንጂ ነገር ፈልጎ መደባደብ አላስተማረኝም። የተባረከ ይሁን። ሂዱለት። አንተ ፈለከኝ እና እስከ መቼ ነው አንተና እኔ ደም እየተፋሰስን የምንኖረው? እንፋቀር፣ እንከባበር። ላክብርህ፣ አክብረኝ። ባላከብረስ አንተ ምን ብለህ ታከብረኛለህ? እኔ ካከበርኩ ይበቃል። እኔ አከብርሃለሁ። ላጋጭን ለምን ብለህ ትደክማለህ? እኔ ጌታ፣ እኔ ከግንብ ጋር ብጋጭልህ አይሻልም? አንተ ከምትደክም በየት በኩል ልውደቅልህ? በዚህ በኩል ፌንት ልብላ ወይስ በዚህ? ስትወለጅ ገንፎ ይበሉብሻል፣ ስትሞች ንፍሮ ይበሉብሻል። እውነቴን ነው። አለቀ። ለዚህ ህይወት እኮ ነው የምትተራመሽው፣ የምትጨናነቂው። ለዚህ ጫምዳዳ በገንፎ ተጀምራ በንፍሮ ያውም እየበሉብሽ። ምናልባት ከተሳካልሽ ካገባሽ በሬ ይበሉብሻል። እውነቴን ነው። ስታገቢም ይበሉብሻል፣ ስትወለጂም ይበሉብሻል፣ ስሞችም ይበሉብሻል፣ ስኖሪም ይበሉብሻል፣ ባኖሪም ይበሉብሻል። በቃ አንቺ መጠቀሚያ ሆነሽ ለምንኖሪው ኑሮ እንደዚህ አይምሮሽን ፊውዝሽን የምንነቂ ምን ቤት ነው? ምን አጨናነቀሽ? ከሞላ ይሞላል። ብቻ አንቺ ስሪ፣ ብቻ አንቺ ጣሪ እንጂ ከሞላ ይሞላ፣ ካልሞላ ይቅር። አቤት አቢ፣ አንቺ ከይሲ ሂድና የቤት ኪራዩ ተቀበላት። ናና ቶሎ በል። አረ እንዳታስበን ይጣል። አንቺ ልኮ የቤት ኪራይ ደርሷል፣ ወርሽ ደርሷል፣ ከፈያለሽ ጤነኛ ነህ? አዎ ትለኛለህ ደግሞ ሲጀመር ስም አለኝ። እሺ ስም አንቺ ብላ አይደለም የምትጠይቀው። ሲቀጥል ደግሞ የቤት ኪራይ የምከፍለው ገንዘብ የለኝም። እኔ በቃ እኔ ዞርዳና ብላ አትቁም ወደዚህ። ሲጀመር አንተ ነህ እንደና አከራየው። ጭራሽ መልስም አለው እንዴ? እንደዚህ ብለሽ ነው እንዴ ተከራየሽ? ምን አገባ? የለኝማ በቃ የለኝም። ሃይ እኮ ክፋይ ወርሽ ደርሷል እንዴ ተቀበላት ብሎኝ ነው። በእናትህ በለረዛ እንደውም አንተ አይደለም የና አከራይ ጋሻሉም እንዴ እሳቸው በሆነ ማን አለ እንዴ? ምን ሆነሽ? እናንተ ይሄው መጣ እንዴ? ምንድነው የምታከራክሩት? ምንድነው የቤት ኪራይ አልከፍልም እኮ ነው የምትለው? ጋሸና አልከፍልም አላልኩም። እሺ ብር የለኝም። ሃይ በቃ ኑሮ ውድነቱ እናንተም ጋር ተወዶባችሁ ነው መታችሁ ነው የሚጨቀጭቁት። አትንጣጪ፣ ቆይ እባክሽ አትንጣጪ። ይኸውልሽ አዳምጪ መጀመሪያ። ብር የለሽም? የለኝም። ብር የለኝም እያለሽ አይደለም እንዴ? እንዴ ቤት ውስጥ የቤት አስቤዛ ከተገዛ አንድ ወር ሆነ እኮ። ምን ሆነ ነው? ተቀበላት እንጂ አንተ ሰውዬ። በቃ ሂድ፣ በቃ አንተ ሂድ አገባህም። ሂድ አፈር ብላ። ምንም የሚበላ የለም ይላል እንዴ? እኔ የምልሽ ብር የለሽም? መደነለ ምን ችግር የለኝም ጋሼ። እኔ ቢኖረኝ ለእርሶ የለኝም ዋሻለሁ። እሺ ቆይ አሁን ቆይ አንቺ አትንጣጪ። ቆይ ቀስ ብለሽ አውሪ። ብር ከሌለሽ አርፈሽ ተቀመጪ። የአንድ ወሩ አልፌሻለሁ ሊላሂ ተዓላ። ሁለተኛ ግን ማለት ነው በሁለተኛው ግን ትከፍያለሽ። እሺ ኧረ ጋሼ በና ይሜ በና ይሜ ደግሞ ማለት ደባል ነው። ደስ ብሎኝ እኮ ነው
ነው ጋሼ። አመሰግናለሁ ማለት ነው። አመሰግናለሁ እያልኩ ነው ጋሼ። እንደዛ ነው። አይዞሽ። ለማንኛውም ድንጋይ አፈረስ ልጆቼ በባዶ ቤት አስቀርጽ ቡናሽ የሚያምርልሽ በጣንሽ እጣኑስ ሲኒ ያቀረብሽ እጣኑ የታለ እንዴ? እጣን እኮ የለም። ምን ማለት ነው እጣን የለም? ነይ እስቲ ቁጭ በይ። እንዴ ምን አይነት አማርኛ ነው የምታወሪው? ከበፊት ሚስቴ ጋር በምን እንደተለያዩ ታውቂያለሽ? ይኸውልሽ እጣን እንደምወድ እያወቀች ቡና አፍልታ አቅርባ የዛን ቀን እጣን አለቀባት። እኔ እንደዚህ አይነት መዘናጋት አልወድም። ቀጥይ ውጪልኝ ብዬ ነው ያባረርኳት። ይገርምሻል። እንዴ እና ምን አገባኝ? ምን ማለት ነው ምን አገባኝ? ስራሽ አይደል እንዴ? ስራዬ እኮ ቡና ማፍላት እንጂ እጣን ማጨስ አይደለም እንዴ? እውነት? አሁን ይሄን ሲኒ ከሰማይ ጋር እንዴ ወስጄ ላላጋልሽ ወይስ እጣኑን አምጥተሽ ታጨሻለሽ እያልኩሽ ነው። እንዴ ከየት ላምጣ? እንደሱ ነው የሚባለው። ይኸውልሽ እጣን ያራዳ ልጅ ጭስ ነው በቃ የእጣን ጭስ ማለት ነው። እኔ አሁን ደግሞ መጠቁምሽ እጣን ማለት ነው። እኔ አጭሼው ስወጣ በሬ ላይ 60 ሴቶች ናቸው ተሰልፈው የሚጠብቁኝ። በቃ ጭሱ ይገርማል ነው የምልሽ። እሳት አደጋዎች ሳይቀር ማለት ነው ቤት የነደደ መስሏቸው መጥቷል። አንቺ ራሱ አንድ ያጨሰሽው ስትወጪ በቃ እዚህ ጋር ነው ቤትሽ ላይ የለም ጉም ይሰራል። እንደ ፈጣሪ ፍቃድ ሽቶ ሊዘንብብልሽ ይችላል እያልኩሽ ነው። እሺ ታዲያ ከየት ነው ማገኘው? እንዴ ከማራኪ ጭሳጭስ ነው። ይኸውልሽ የሌላቸው የእጣን አይነት ዘር የለም ነው የምልሽ። አድራሻቸው ደግሞ ባህር ዳር ጓርከው የገበያ ማዕከል 39 ቁጥር ነው። ደግሞ ያለሽበት ድረስ ስለሚልኩ ምንም እንዳታስቢ ስለ ርቀቱ ምናምን። ስልክ ቁጥራቸውን ቲክቶክ አካውንታቸውን ደግሞ ከታች አስቀምጬልሻለሁ። ካንቺ የሚጠበቃት መደወል ነው። አሁን ግን እጣኔን አምጪ ቶሎ በይ። ሙያሽ ከጣንሽ ይሄ ልጅ ምንድነው ስራው? በእናታቸው አበባ እንዳለ ደረቀ። አንተ ተንኮሱ ምንድነው? ለምንድነው ውሃ ማታጠጣው? አበባው አይላንድ ነው ወይስ ኖርማሉ? የምን አይላንድ ነው እባክህ? ቧንቧ አለ አይደል እንዴ? ቧንቧ ትጠጣላችሁ? ያስጠጣችሁ? አንተ ያመሃል እንዴ? እሺ ስንት ሌትር ለአንተ? አንተስ? ተንኮሱ አትቀልድ አልኩህ እኮ። ውሃ ጠጣል፣ ግቢውንም ማስተካከል። ምንድነው አንተ? አይ አስተጣጣ እዚህ የመግባት ዓላማ ምንድነው? ለመኖር ይሄን ውሃ ታጠጣለህ፣ ግቢውን ታጸዳለህ፣ ከዛ ትኖራለህ። ድራፍት ፈልጋለህ? ሂድ እባክህ አቦ፣ ከዚህ ሂድና ውሃ አምጣና ጠጣቸው። ይቀልዳል እንዴ ጭራሽ። ብር የለህም ወንድሜ፣ ሚስት የለህም፣ ስራ የለህም፣ በዛ ላይ የሰው ብድር አለብህ። እና ታዲያ አስፋልት ስትሻገር ምንድነው ግራና ቀኝ የምታየው ወንድሜ? ዝም ብለህ ሰውን ሰው ያደረገው ብድር ነው። ለማበደር ደግሞ አትፍራ፣ ተበደር። ከዛ ለማመለስ አትቸኩል፣ ተረጋጋ። ቢቻል ለመካድ ሞክር። ለመካድ እሱ ነው የሚያወራ። ለመካድ ሞክር። ማሬ ለምንድን ነው ሁሉ ተመሳሳይ ፓንት የገዛሽው? ምን ችግር አለው አባቴ? እንዴ እኔ ፓንት ማልቀየር እኮ ነው የሚመስለው። ከዚህ ጋር ባንክ ገብቼ ብራችን ታግቢ አንቺ። ሄሎ ወይ ጓደኛዬ፣ ይሄ ፋራ እኮ ብር ልቀባበለው ብዬ 10 ደቂቃ መጣሁ። ደግሞ ሲያስጠላ። አዎ መጣሁ። ውድ ያስጠበቅኩሽ ጓደኞች አይሻቸው ታውቂያቸው? አይ አታስጠብቃት፣ ሳንቲሙን ስጣትና ቶሎ ትሂድ። አባ ካው ምንድን ነው? ካው እሺ ዶንኪ አያ እሺ ሺፕ በግ እሺ እራት ምስር ወንድ ልጅ አታስገቡብኝ። በቃ ምንድነው የምትልመጨመጩት? ሴት ልጅ አስገቡልኝ። እንዴት ነሽ? ሰላም ነው? ሰላም ነው። ስራ ለመቀጠር ነበር። ትቀጠሪያለሽ። ስምሽ ማን ነው? ስሜ ቃል ኪዳን። ቃልዬ ተምረሻል? ኧረ እኔ አልተማርኩም። የስራ ልምድም የለኝም። ምንም። በቃ እዚሁ ትማሪያለሽ። እንደውም ጸሐፊ የምትሆኝበትን መንገድ አመቻቻለሁ። በጣም ቆንጅዬ ልጅ ነሽ። እዛኛው ክላስ ግቢና ጠብቂ። ያለውን ነገር እዛ ፊክስ እናደርጋለን። ቅድስት አስገቢና አመቻቻት። ግቢ እዛ ቶሎ። ግን አይጠይቁኝም። ሚስጥር ነው። እዛ ግቢና ነው የምትጠየቂው። አስገቢያቸው። አስገቧት። ሰላም ነው ጋሺ? ጋሺ እሺ ተባባል። አፌ ይሸታል ብለው ነግረው አቁም። ጓደኞች ምን አፌ ላይ ያስተነፍሳል? ግማታ ምንድነው ጋሺ? ስራ ለመቀጠር እኮ ነው የመጣሁት። ምንድነው እንደ
እንደዚህ በዲስሪስፔክት መታ ነው የምታወራኝ? ዲሲፕሊን የለም። ጸጉርንም ማሳድጋል። ውጣ፣ አትቀጠርም። ነው ትምህርት ቤት ነው እንደ ጸጉር ምናምን የሚሉ በቃ ጨረስኩ። ምን ይዘህ ነው ዳራትን ገልብጣ የምትናገረው? ንገረኝ እስኪ ስላንተ። ምን ነገር አለኝ? ለድርጅቱ የሚያስፈልገው መስፈርታ ምን ተምራል? ዲግሪ አለ? ዲግሪም ማስተርስም ዶክተሬትም አለ ሁሉም። አንተ ንፍጣ ጨረስኩ። የስራ ልምድም መስፈርት አይሆንም። የስንት ዓመት የስራ ልምድ አለ? የ3 ዓመት የመጀመሪያ ድርጅትና ሌሎች ደግሞ ከ4 ዓመት በላይ ሰርቻለሁ። 7 ዓመት አንድ ላይ ከዛ በላይ። ዝም በል እሺ። በየድርጅቱ እያከሰርክ እየመጣ የኔንም ድርጅት ልታከስር ገንዘቤን አታርጌ ነው የከፈትኩት። አልቀጥርህም። አዲስ ስለተቋቋመ ነው እንጂ ስማ፣ ይኸውልህ እኔ ይሄን እድል ያመቻቸውት አዲስ ተመራቂዎችን እቀጥራለሁ፣ ለነሱ የስራ እድል እከፍታለሁ ብዬ ነው እንጂ እንዳንተ አይነት ንፍጣም ሰው አንቀጥርም። ጨረስኩ። ማስታወቂያው ላይ እኮ ግን የ2 ዓመት ዋው ሰውዬ ገብታ እኮ ስራ አስኪያጅ አትሆንማ። ውጣ በቃ አንቀጥርህም። አሁን እሷን ቀጠራችሁ አይደል እንዴ? ካደረጉ ምን ሴት ልጅ እንደ ወንድ ልጅ ወጣ ስራ መስራት አትችልም? ለምን ተቀጠረች ነው? እኔ ያለው ወንድነትህ በዚህ ልትጠቀም እሷ መስራት አትችልም? ትችላለች መስራት። የሴቶችን ጥቃት ትደግፋለህ ማለት ነው። ዝም በል። ለፖሊስ ነው የምደውለው። ሰውዬው ውጣልኝ። ልጉብ ማትወጣ ከሆነ አሁን ነው ምን ልፋጭ። ውጣ በቃ። ምን አይነት ሰው ነው? አስገቢያት። አንቺ ሴትዮ ገድየሽ እጄን ለመንግስት ልስጥ። ታፋሱ እራት የለም እንደ ዛሬ። ምንድነው ከመሸ ደግሞ ገንፎ የሰራሽው? እትዬ ቀኑን ሙሉ ይኸው ዝናብ ማካፋት ጀመረ መሰለኝ። መብራቲቱም አልመጣች እና ታዲያ ከመሸ ገንፎ ከሰልም አልገዛሁት። ኋላ ታዲያ ለገንፎ ሊጣብኩቼ በምን ልስራው ብዬ ሳልሰራው ሊት አዎ ለገንፎ አብኩቼውት ጾሞትን ከሚያድሩ ይሻሎታል ብዬ እና ጾሜን ከማደር ሊት ነው ማባለው አንቺ እንዳይርቦት ነው ድሮም። ታዲያ እኔ ወይ ከሰል አይገዙ ወይ መብራቲቱ ቀሙሉ ከሰል ግዢ ብለሽ አትናገሪ። ምን ያሁን ሊጥ ምንድነው? እትዬ እኔ እንደውም ወደ ሀገር ይሸኝ ጠረገበኝ። እኔ አሁን ሳንቺን መለማመጥ ነው። ጾሞትን እንዳያድሩ ብዬ ለገንፎ ያወቀሁት ሊጥ ስላቀረብኩሎት ሲጀመር ገንፎ ሊጥ ተቦክቶ ነው የሚጋ ፓላስ እትዬ ታዲያ ሳይቦካ ኩፍ ሳይል እንዴት ነው ገንፎ የሚሰራው? ዞር በይ በቃ ከፊቴ አይበሉም እቴ። ታዲያ ጠዋት መብራቲቱ ተመጣ ገንፍቼ ሰጡት። ኢትዮጵያዊነት ለአንተ ምን ማለት ነው? ኢትዮጵያዊነት ለኔ እሺ፣ ምርጫ ያለው ምርጫ ልስጥ። እሺ፣ ጀግንነት። እሺ፣ አንድነት። እሺ፣ አመሯ ውበት። እሺ፣ መልካምነት። ምቀኝነት። ለፍቅረኛው ያላንቺ መኖር አልችልም ሲል የነበረ አንድ ፍቅረኛው ጥላው በሄደች በ4 ደቂቃ ውስጥ ሌላ ፍቅረኛ መያዙ ተደረሰበት። ከዛሬ ጀምሮ ሚስቱ ስትቆጣውና ስትደበድበው ዝም የሚል ወንድ የስነ ልቦና አማካሪ እንደሚያስፈልገው ዶክተር ቢቸግር ተናገሩ። ሰርግ ቤት ተጠርተው ሂደው ሳህን የሚሰርቁ ሰዎች ከዚህ በኋላ ልጃቸውን ቢድሩ እንኳን ከሰርጉ እንደማይገኙ ወይዘሮ ቃሪያነሽ አስረግጠው ተናገሩ። ናንተ አቤት አለቃ። ምንድን ወደ ነው? ወደዚህ የሰፈር ነው? እዚህ ሰፈር ነኝ። እኔ አይቻለ እስቲ መታወቂያ አንተ ስራ ምንድን ነው? ስራ አጥነኝ አለቃ። እና እንግዲህ ማታ ዘጠኝ ጊዜ መታወቂያ ቆሻሻ ሌባና። ኧረ አይደለሁ ሰላማዊ ሰው ነኝ አለቃ። ኧረ ፊቲ ነው ሲያስጠላዩ ጨበረው። ምንድን ነው የታለ? ይኸው እዚህ ጋር ነው ስሙ በእንግሊዘኛ ስለሆነ ምን እና ፖሊስ እንግሊዘኛ ይችላል አለቃ። አንተ ወጣቱ እንዴት ነው የምናናቀው? ዋታሪው ነም ገናና ገመቺሳ እዛ ይጨርሳል። 1-4 ቀን እንጨፈጭፋለን። እሺ ዛሬ ደግሞ የምናየው ህይወታቸው የተሳካላቸው የሚመስላቸው ሰዎች፣ አንደኛ ቡና በባዶ የሚጠጡ ሰዎች፣ ወይ አዛቡን በየቦታው እየነገሩ፣ ሁለተኛ ሆትስፖት የሚያበሩን ሰዎች፣ አረ ኩራታቸው እንዴት ነው የሚያደርጋችሁ እናንተ! አረ በስማ። ሶስተኛ የቀበሌ ሰራተኞች ተቃጠልን፣ ተንገበገብን። አራተኛ ጂም ሄደው ስናፕ የሚልኩ ሰዎች፣ በቃ እናቃለን እየሰራችሁ ነው ተውን። አምስተኛ በጊዜው የቤት ኪራይ የሚከፍሉ ሰዎች። እናንተ ጻድቅ ናችሁ፣ እናንተ ንጉስ ናችሁ። ዋው በጊዜ ከፍላችኋል። ስድስተኛ አይፎን ዩዘርስ ሰለቸን፣ በየመስታወቱ በየቦታው ሰለቸን። አሁንማ ኦሬንጅ አይፎን መጣለች፣ በቃ በየቦታው እሷን ይዛችሁ ነው የምትንቀሳቀሱት። ወይ ሰባተኛ ብሬስ ያሰሩ ሰዎች ይላሉ፣ በቃ ሙሉ ሰገዱን። ስምንተኛ ፈተና ላይ ትርፍ ወረቀት የሚጠይቀው ጀለስ
እንዳንተ አሽቃባጭ የለም በእውነት ውይ ባዶ ወረቀት ዳሽሙ ነው ባዶ ለምታረገው ነገር ትርፍ ወረቀት አትጠይቅ ፕሊዝ የረሳሁት ካለ ኮሜንት ላይ አስቀምጡልኝ እናንተ በጣም አስቸጋሪ ሰዎች ናችሁ ቴንክ ዩ ሶ ማች ልጆች እንዲህ እናትና አባት ሆነው እኩል ዞሮ ሳያቸው ቀድሞ የሚያዩትን ነው አስበልጠው የሚወዱት ይባላል ዛሬ እንሞክረዋለን ሚቲ አንዴ ዝም ብለሽ ቁሚ እሺ እሺ ማሪ 1 2 3 ራስሽ ምትወጂዋ ራስሽን ነው የምትወጂው ይመስለኛል ማለት ይሄ ቆንጆ ነው ስንት ነው ኮምፕሊት ነው 9000 ብር 9000 ብር ከለር አለ አለው አረንጓዴ አለ አለ ሰማያዊ አለ አለው ቢጫ ከለር አለ አለ ቀይ ከለር አለ አለ ፐርፕል ከለር አለ አለ ግራጫ ከለር አለ አለ ሽሮአማ ከለር አለ አለ ምስር ከለር አለ ምስር ከለር እንደዛ ይባላል እንደሱ ነበር የፈለኩት እስቲ ስቶር ቼክ አድርጉ ይኸውልህ እዛ ገበያ ድረስ ሄጄ የምገዛውን ዕቃ ግማሹን ረስቼ መጣሁ እና ምን እና ያለው ሂድ ግዛልኛ እና ወረቀት አምጣ ጽፈህ ትሄዳለህ ጭቃ ዘይትና በረኪና ግዛ በቃ እቺ ነው የምጽፈው አራረሰውም ጭቃ ዘይትና በረኪና ግዛ ጭቃ ዘይት በረኪና ግዛ ጭቃ ዘይት በረኪና ግዛ ጭቃ ዘይት በረኪና ፒዛ ጭቃ ዘይት በርገር ፒዛ ቺክን በርገር ፒዛ ፒዛ ባይት የሰው ልጅ ለመብላት ብቻ መኖር የለበትም ለመኖርም ብቻ ደግሞ መብላት የለበትም በዚህ መሃል ነው ዓለምን እንድትረሱ የሚያደርግ ነገር ይፈጠር ፒዛ ባይት በርገር ፒዛ እና ዶሮ የመሳሰሉት ምግቦች ዓለምንና ችግራችሁን እንድትረሱ ከሚያደርግ አካባቢ ጋር ተዘጋጅቶ ይጠብቃችኋል ይምጡና ዓለምን ይርሱ አድራሻ ኡጋንዳ ካምፓላ ከካባላ ጋላ ሞስክ ፊት ለፊት ወይም ከታች ባለው ስልክ ይደውሉ በዴሊቨሪ እቤቶ ድረስ ያመጡልዎታል ገዛ በተቀመጥኩበት ነው የሆነ የኔ ቢጤ መጣ እጁን ዘረጋልኝ እኔም ዘረጋውለት ኬፍ አለኝና 20 ብር ሰጥቶኝ ነው ሄደው ከኔ ቢጤ የቀፈልኩ ሰው ነኝ እኔ በዚህ ሰዓት ያሳዝናል ትላንትና ራሱ በጣም ረቦኝ አንጀቴ ተጣብቆ የሆነ ሳል እንደምንም የሆነ ምግብ አገኘሁኝና አንድ ነው ጠቅልዬ ስጎርስ ጨጓሬ ብሎ እየጠበቀ ነበር ምግቡ ገና ጨጓሬን ሲያው ተመልሶ ወጣ ፈርቶት ማለት ነው እኔ እንጀራው እንዴት እንደሚጠቀለል ጠፍቶብኛል በዚህ ሰዓት በጣም ብዙ ጊዜ ስለሆነኝ ከበል እንደከሰው ራሱ ያወቅኩትኝ ትላንትና ልሻን የሆነ ቦታ ቆሜ ዚፔን ከፍቼ ስጋባ አጣሁት ደንግጬ ስፈልገው አንዱ ፍሬ አገኘው ፍሬን ተከትዬ ሲሄድ ነው እዚህ ካፌ ስራ አግኝቼው የሸነውት ራሱ የሆነን ሰውዬ ራሱ አክብሬ ሰላም ልላቸው ስል ማልጣቴን ያወጣውባቸው መስሏቸው እኮ ሊቀጠቅጡኝ ሁላ ነበር እኔ መታወቂያ ላይ ካሉ ፎቶ ጋር እኮ በዚህ ሰዓት ምን መሳሰለው በጾታ ብቻ እኮ ነው ታው ይሄን ያህል እንኳን አታማር አልደረሰበት እኔ ውሃ ሲጠማኝ ቆምበይን ነው አልቅሼ እያልኩ መጠጣው ራሴን ለማጥፋት ሁሉ ያላረኩት ነገር እኮ የለም እኮ ልሰምጦ ዘልዬ በገባ ተንሳፈፍ በረኪና በጠጣ ተስማማኝ ራሴን ልሰቅ ጫካ በገባ ሆዴና ሞኝ አርቼ ነው የተመለስኩት ለሊት ሊተራዙን የሆዴ ጩኸት በቃ አውሬ እየመሰለኝ እነሳለሁ በቃ ያጓራል ነው ያጓራል የሆድ ቋንቋ የሆድ ጩኸት ቋንቋ የሚችል ሰው ጋር ራሱ እጄ ሳሰማ ጨጓራህን ጉበትህን ነው መበላል እያለ እየዛተብን አለኝ ጨጓሬ እኮ ሚዝተብኝ ሰው እኮ ነኝ እኔ እኮ እስቲ ሁሉን ተውና ፈገግ ለማለት ወይ ፈገግ እኔ በዚህ ሰዓት መጣ እኔ ብትኮረኩረኝ ራስህን የምትሰቀው እሺ ቆይ ለመሆኑ ስንት ብር ነው የፈለግኩት እኔ 2000 ብር ነው የፈለግኩትኝ የለኝም ችግር የለውም ለኔ የጠለቀችው ሳይጠልቅ አትቀርም ትወጣለች ያኔ ስትወጣ ግን ማለት ነው ስትወጣ ምን በቃ ሞቃታለሁ ሌላ ምን